አይዶ ከዛ በኋላ እንግዲህ በጋራ የሆነ የአፍጥር መርሃ ግብር የሚያካሂዱ ይሆናል ማለት ነው። የደቡብ ሬዲዮና ቴሌቪዥን ድርጅት እውነቶችን በቀጥታ ወደ እናንተ ነው የሚያደርሰው። አብራችሁ እንድትሆኑ በአክብሮት እንጋብዛለን። زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها لأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم ومن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين. والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر.
الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر سبوت الجون يعني رحمة وراجون انددن كهممي يستجابة وتازاس ملكا بلزا مجن يا رب العزة برحمة العالمين يا أرحم الراحمين ارحمنا والمسلمين آمين 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 اللهم آمين واركى سماء واركى سماء بسرعته اللي سموه بقوكت سيردو هوا عيرهم اندمي اسكودو قنس يا سمايو كوترو تليا
ፈሰሰበት ሜዳ መስሎ ታየ ወርቅ ፈሰሰበት ሜዳ መስሎ ታየ ወርቅ ሰማይ ወርቅ ሰማይ እያበሻሸሩ ሌሉም በዒባዳ ያነጉት ነበሩ ለአስተዋይ ግን ያለው ውሃና ተምሩ በዋላ አጣማሪ ሆነና መስመሩ ለሱም ነው ጻድና የጀነት ነህሩ ሰላይ ሽግቡን ባማትር ከታች ወደ ላይ በወርቃማ ቀለም ሸብርቋል ሰማይ ለካስ ይህም ብስራት ሊዘግብ ሲያቅማማ ሰማያዊው ሰማይ ይሆናል ወርቃማ ሰማያዊው ሰማይ ይሆናል ወርቃማ Are
ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት በህብራዊነት ድምጽ በደቡብ ሬዲዮና ቴሌቪዥን ድርጅት የመስቃንና የማረቆ ወንድማማች ህዝቦች የጋራ የኢፍጣር መርሃ ግብር ነው። ይህ መርሃ ግብር በትላንትናው ዕለት በኢንሴኖ ከተማ በጋራ እንግዲህ ሁለት ወንድማማች ህዝቦች የጋራ ሴቶቻቸውን ያውጉ እንደዚሁም በወረሃ ረመዳን አብሮነታቸውን ያጠናከሩበትን መርሃ ግብር በትላንትናው ዕለት ማከናወናቸው የሚታወስ ነው። በዛሬው ዕለት እንግዲህ ቀደም ሲል ስትከታተሉት እንደነበረውም በማረቆ ልዩ ወረዳ ቆሼ ከተማ ላይ እንግዲህ እንደዚህ ባማረ መልኩ በጋራ በረመዳን እንግዲህ አብሮነታቸውን እያጠናከሩ ይገኛሉ። እዚህ አጠገባችን ደግሞ የማረቆ ልዩ ወረዳ ዋና አስተዳዳሪ ቱማመድ እዚህ አጠገብ ይገኛሉ። ከሳቸው ጋርም ደግሞ ቆይታ የምናደርግ ነው የሚሆነው። በድጋሚ እንኳን አደረሶት። መልካም። በዛሬው ዕለት እንግዲህ የኢፍጣር መርሃ ግብር በጋራ ያከናወናችሁ ትገኛላችሁ። በትላንትናው ዕለትም እንደዚሁ አብሮነትን ማጠናከር የሚቻልበትን የተለያዩ መርሃ ግብሮችን ትላንትና ስታካሂዱ ነበርና በተለይ ከትላንትም ዛሬም እንደዚህ አብሮነትን ማጠናከር በዘላቂነት ወዳጅነት ላይ የተመሰረተ አንድነትን በቀጠናው ደግሞ ያለውን ሰላም ፍጹም ሰላም እንዲሁም በማድረጉ በኩል ስላለው ድርሻ እንደዚሁም የቀደመ አብሮነታቸውንም ጭምር ሲጠቅለል አድርገው ያንሱልን። አመሰግናለሁ። ዛሬ እያደረግን ያለነው ማረቆ ልዩ ወረዳ ቆሼ ከተማ ላይ ከምስራቅ ጉራጌ ዞን አመራሮችና ከምስራቅ መስቃንና ከኢንሴኖ ከተማ አመራሮች ጋር በጋራ ከዚህ ቀደም የነበረውን አብሮነትን ለማጠናከር ሰላምን በቀጠናው ከዚህ ፊት የቀደመ የቆየ ታሪካችን ለመመለስ አሁን ከመንግስት ጋር በዘላቂነት ከክልሉ መንግስት ጋር እየሰራን ያለነውን ሰላም አጠናክረን ለመቀጠልና ዛሬ የምናደርገው ደግሞ የኢፍጣር ፕሮግራም የበለጠ ህዝብ ለህዝብ ያለውን ትስስር ለማጠናከር አብሮነትም በመሃል ላይ የነበሩ ጥያቄዎችን ሰላማዊ በሆነ መንገድ ለመፍታት ሊያጠናክር በሚችል ሁኔታና መላው ህዝብም ይህን ተከትሎ ለሰላሙ ዘብ ቆሞ ሁሉም ህዝብ የድሮ አብሮነቱን የቀደመውን አብሮነትን እንዲያጠናክር ለማድረግም ታሳቢ በማድረግና ይሄ ትላንትና ስንገፋፋ የነበረውን ነገር በመገፋፋት መቆየት እንደሌለብን ለመግለጽና መላው ህዝብም የማዕከላዊ ኢትዮጵያ ክልል ህዝብም የአገራችንም የዓለም ህዝብም ይሄን ሚዲያ የሚከታተል ህዝብም እዚህ ቀጠና ላይ ዘላቂ ሰላም ለማምጣት አመራሩ፣ ህዝቡ፣ ሽማግሌው፣ ወጣቱ፣ ጸጥታ መዋቅሩ ከፍተኛ ርብርብ ሲያደርግ ቆይቷል። እነዚህ ነገሮች ቀጣይነት ባለው ሁኔታ በዚህ በረመዳን ወር ላይ ሁሉም ሰው ወደ ፈጣሪ የሚዞርበት ወር ነውና ልቡን ንጹህ በማድረግ ሁሉም ልቡን 100% ንጹህ አድርጎ ሰላምን ለማጠናከር አብሮነትን ለማጠናከር መጠለሻሸት አንዱ በአንዱ ላይ የሚያርሰውን ነገር በሙሉ በመተው ሰላማችንን ልናስጠብቅ አብሮነታችንን ልናስጠብቅ ሃይማኖት የሚያስተምረው አብሮነትን ነው፣ ሰላምን ነው። ይሄን ለማጠናከርና ለሌላም ተምሳሌት ለማሆን እያደረግን ያለ የኢፍጣር ፕሮግራም ነው። እንደሚታወቀው አሁን ያለነው ወርሃ መጋቢት ላይ ነውና ወርሃ መጋቢት ደግሞ በሀገራችን በርካታ ሁነቶች የተከወኑ ያለበት ወር ነው። እንደሚታወሰው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሃላ የፈጸሙበት የታላቁ ህዳሴ ግድብ የመሰረት ድንጋይ የተቀመጠበትም በወርሃ መጋቢት ነውና ወርሃ መጋቢት ለኢትዮጵያውያን ብዙ ትርጉም አለውና ለነዚህ ሁለቱ ህዝቦችስ ወርሃ መጋቢት ምን ትርጉም አለው? አመሰግናለሁ። ወርሃ መጋቢት ለነዚህ ህዝቦችም በጣም የተለየ ትርጉም ያለበት ነው። አንዱ የተለየ ትርጉም ነው ብዬ የምለው ከዚህ በፊት ሲንከባለሉ የነበሩ ችግሮች በተደራጀ ሁኔታ መንግስት ህዝብ ሰላም ይሁን፣ እናቶች አባቶች ስቃዮች ከነበሩበት ከዚህ ችግር እንዲወጡ ዘላቂ በሆነ መንገድ የቀጠናውንም ችግር ለመፍታት በክልሉ ፕሬዝዳንት አማካኝነት ይህን ቀጠና ሰላም ለማድረግ ጥናት ቡድን በማቋቋም ይሄ ጥናት ቡድን በተለየ ሁኔታ በዚህ መጋቢት ወር ውስጥ ጥናት እያደረገ የሚገኝበትና ጥናቱም እዚህ አካባቢ ላይ የነበረው ታሪክ ምንድነው? የህዝቦች ታሪክ ምንድነው? የቀደመ ታሪካቸው ምን ይመስላል? በቀደመ ታሪካቸው ፖለቲካሊ፣ ኢኮኖሚካሊ፣ ማህበራዊ ህይወታቸው እንዴት ነው የነበረው? አሁን ያሉበት ሁኔታ ምንድነው የሚመስለው? በባለፉት 78 ዓመትና 20 ዓመት ውስጥ የነበራቸው ታሪክ ምንድነው ነው? ስለዚህ ከዚህ መሰረት በማድረግ ዘላቂ መፍትሄ ለመስጠትና በዘላቂነት ችግሩንም ለመፍታት ጥናት እየተደረገ ያለበት ወር በመሆኑ ለዚህ ሁለቱ ህዝቦች የተለየ ያደርገዋል ይሄ ረመዳን ወርና ይሄ መጋቢት ወር። ስለዚህ እኛም ይሄን ተንተርሰን በተለየ ሁኔታ የቆየውን ችግር ፈተን ከክልሉ መንግስት ጋር ሆነን አካባቢውን በተሻለ ሁኔታ ለማልማትና የሰላም ቀጠና እንዲሆን፣ የልማት ቀጠና እንዲሆን፣ የኢኮኖሚ ቀጠና እንዲሆን ተግተን የምንሰራበት ወቅት ላይ እንገኛለን። ይሄን አጠናክረን የምንቀጥል እንደሆነ መጋቢት ለኛም ብሩህ ወር ነው፣ ረመዳንም ብሩህ ወር ነው። ሁለቱ የተደመሩና የሀገራችንም ታሪክ ቅድም እንዳልከው ብዙ ኩነቶች የተከናወኑበት ነው። እኛም ጋር ኩነቶቹ አሁን እየተሰሩ ያሉበት ወቅት ስለሆነ ለኛም ብሩህ ወር ነው የሚል እሳቤ ነው ያለኝ።
የማረቆ ልዩ ወረዳ እንግዲህ በተለይ በግብርናው በኢንቨስትመንቱ መሰማራት ላይ የሚፈልጉ ባለሀብቶች እንደዚሁም ለክልሉ ህዝቦችም ትልቅ አቅም እንዳለው ይታወቃልና አሁን ላይ በአካባቢው ያለው ከክልሉ መንግስት ጋር በጋራ በመሆን በሰራችሁት ስራ የአካባቢው ማህበረሰብ ወግና ባህልም በሚፈቅደው ወይንም በሚያስቀምጠው መሰረት እንግዲህ ሰላም ሰፍኗል። ይህ ሰላም መስፈኑ በተለይ እነዚህን አቅሞች ከመጠቀም ረገድ ምን አበርክቶ ይኖረዋል? ይህንንስ ከማጽናት ረገድ ከህዝቡ ምንድነው የሚጠበቀው? አው ለቀጠናው ላይ ያለውን ሰላም የሚያበረክተው ምንድነው? አንደኛ በኢንቨስትመንት ላይ ለሚሳተፉ ኃይሎችም በየትኛውም ዘርፍ ላይ ለሚሳተፉ ኃይሎች አርሶ አደሩም መላው ህዝቡም ለሚሰራቸው ለሚያርሰው ገበያ ለሚሄደውም ሸምቶ ለሚበላውም ቀጠና ሰላም መሆን መሰረታዊ ነው። ለዚህ አሁን ባለንበት ነባራዊ ሁኔታ የትኛውም ኃይል መጥቶ በልዩ ወረዳችን ላይ ቆሼ ከተማን መሰረት አድርጎ የትኛውንም ልማት ለማልማት አካባቢ ሰላም ነው። የአካባቢው ህዝቡም መላው ህዝብም ማንንም ተቀብሎ ለማስተናገድ ዝግጁ ነው። ለዚህ የተዘጋጁ የኢንቨስትመንት በተለይም በሆቴል ኢንዱስትሪ ላይ ለሚሳተፉ ሰዎች በሎጅ በተለያዩ ዘርፎች ላይ ለመሳተፍ የሚፈልጉ ሰዎችም በዚሁ አጋጣሚ ጥሪ ለማስተላለፍ እፈልጋለሁ። ሰላሙ ሰፍኗል። ሰላሙን ይሄ ህዝብ እንዲቀበል ሰላሙ የህዝብ እንዲሆን መንግስት ተግቶ እየሰራ ነው። ይሄም አንዱ ማሳያ ሊሆን የሚችለው ቅድም እንዳልኩት የቀጠናውን ችግር ዘላቂ በሆነ መንገድ ለመፍታት ለአንዴና ለመጨረሻ ጊዜ ወደ ኋላ የማይል የማያዳግም መፍትሄ ለመስጠት መንግስት እየሰራ ስለሆነ ይሄ ስራም ደግሞ ጠንካራ በመሆኑ መላው ህዝቡ ይሄን ተቀብሎ ደግሞ ተግባራዊ እያደረገ ስለሆነ ቀጥሎ ባሉ ጊዜያትም ቀጠናውን ሰላም ለማድረግ ሁላችንም የምንረባረብ እንደሆነና ለኛም የተለየ እንደሆነ ገልጻለሁ። ይህ የጋራ ኢፍጣር መርሃ ግብር እንግዲህ ልዩ ትርጉም የሚሰጠው ነው። በወርሃ ረመዳን ደግሞ አብሮነቶች ጎልተው የሚታዩበት ነው። የኢድ ደግሞ ኢድ አልፈጥር እየተቃረበ ነው የሚገኘውና ለሁለቱ ህዝቦችም የመልካም ምኞት መግለጫቸውን እንደዚሁም ደግሞ የጋራ እሴቶቻቸውን አጉልተው የሚያወጡበት እንዲሆንም ያሉትን መልእክት ያስተላልፉ። በማረቆ ልዩ ወረዳም በምስራቅ ጉራጌ ዞንም ያለው መላው የዚህ ረመዳን አንድ ወር ሙሉ በረመዳን ጾም ላይ ከፈጣሪ ጋር የሚገናኝበትና ጸሎት የሚያደርግበት ወር ነው። በዚህ ወር ላይ ያሳለፋቸው በአብሮነት በሶላት ያሳለፈ ህዝብ ነው። በመጀመሪያ ደረጃ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ ይህ ኢድ አልፈጥር በዓል አቅመ ደካሞችን በመርዳት ሰላምን በማስጠበቅ አብሮነታችንን በማጠናከር የቀደመውን የአኗኗር ሂደታችንን በማጠናከር ሁለቱም ህዝቦች ወደ ድሮ ባህላቸው እንዲመለሱ ጥሬን አስተላልፋለሁ። አመሰግናለሁ። መልካም አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ በእነዚህ በሁለቱ ህዝቦች መካከል እንደዚህ የሚደረጉ የጋራ የኢፍጣር መርሃ ግብሮች ልዩ ትርጉም የሚሰጠው ነው። ቀደም ሲልም እንዳነሳ ነው እነዚህ ሁለቱ ህዝቦች በአብሮነት በጋራ በርካታ ስራዎችን ሲሰሩ የነበሩ ህዝቦች ናቸውና በመሀል ላይ በተወሰኑ ወቅቶች ላይ ተፈጥሮ የነበረው ነገር የማዕከላዊ ኢትዮጵያ ክልል መንግስት እንደዚሁም ከሁለቱ ህዝቦች ጋር በጋራ በመሆን ባከናወናቸው የሰላም ማስፈን ስራዎች በሁለቱ ህዝቦች ነባር እሴቶች መሰረት እነዚህ ሁነቶች በዛሬው ዕለት እንግዲህ የቀደመውን ነገሮች ጠቅላላ ሽረው በእንደዚህ አይነት መልኩ አብሮነታቸውን በጋራ መጓዝ ከጀመሩ ቆይቷል። በእንደዚህ በረመዳን ወር ደግሞ በትላንትናው ዕለትም በኢንሴኖ ከተማ በዛሬው ዕለት ደግሞ እንደዚሁ በቆሼ ከተማ ላይ አብሮነታቸውን የሚያጠናክሩ በጋራ ማዕድ የተጋሩ በጋራ ሶላታቸውን እየሰገዱ ይገኛሉ ማለት ነው። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሰን ደግሞ እዚህ አጠገባችን ይገኛሉ። ከሳቸው ጋርም እንደዚሁ ቆይታ ምናደርግ ነው የሚሆነው። ከልባም እናመሰግናለን። እንኳን አደረሰዎት። እንኳን አብሮ አደረሰን። መልካም። በትላንትናው ዕለት እንግዲህ በኢንሴኖ ከተማ ላይ እንደዚሁም ዛሬ በቆሼ ከተማ ላይ በጋራ የአፍጥር መርሃ ግብር እየተከናወነ ይገኛልና ትላንትም ዛሬም የነበረውን ሂደት እስኪ እንዴት ይገልጹታል? አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ለመላው ሙስሊም ማህበረሰብ ለ28ኛው ሌሊት ረመዳን እንኳን በሰላም አደረሳችሁ እያልኩ በትላንትናው ዕለት ኢንሴኖ ከተማ ነበረ ይሄ አብሮነት ኢፍጣር ያፈጠር ነው። ዛሬ ደግሞ ቆሼ ከተማ እያፈጠርን ነው። ይሄ ኢፍጣር ዝም ብሎ ምግብ መብላት አይደለም። ይሄ ኢፍጣር አብሮነት ሁለት አብሮነት ያለው ነው። ለየት የሚያደርገው አንዱ የምስራቅ ጉራጌ ዞን ማህበረሰብና የማረቆ ማህበረሰብ ልዩ ወረዳ ማህበረሰብ አብሮነት፣ ሁለተኛ ከእምነት አንጻር የሙስሊም ማህበረሰብና የክርስቲያን ማህበረሰብ አብሮነት የምናጠናክር በጋራ መብላት፣ በጋራ መስራት፣ በጋራ መኖር፣ በጋራ መተሳሰብ እንደ አንድ ኢትዮጵያዊ መኖር እንደምንችል ለኢትዮጵያ ትልቅ ተምሳሌት የሚሆን ስራ እንደሆነ ማንሳት ፈልጋለሁ። በአጠቃላይ ትላንትና የነበረንና ዛሬ ስናየው ይሄ ቀጠና ከዚህ በፊት ሰው በስጋት የሚገባበት በስጋት የሚገባበት ረመዳን እንደዚህ በጋራ የምናፈጥርበት ያልነበረበት ነው። ይሄንን ትልቅ ለውጥ ያመጣ ፓራዳይም ሽፍት ያመጣው በሁለት ምክንያት ነው። አንደኛው
የማረቆ ልዩ ወረዳ አመራርና የምስራቅ ጉራጌ ዞን አመራር እስከታች ድረስ ያለው ተዋረዳ አመራር አንድነት ቁርጠኛ አቋም በአብሮነት ላይ ቁርጠኛ አቋም ስላለው ነው። ሁለተኛ የክልሉ መንግስት የያዘው አቋም ቁርጠኛ ስለሆነ በዚህ ምክንያት ይሄን ማህበረሰቡ ድሮም አንድ ነው። ምንም ድሮም አንድ ነው፣ አሁንም አንድ ነው፣ ወደፊትም በአንድነት ይቀጥላል። ነገር ግን ይሄ ሁለቱ ጥሩ ነገሮች ስላጋጠሙት አብሮነቱ አጠናክሮ ቀጥሎ ይሄው በጋራ እያፈጠርን ነው። ዛሬ ቆሼ ከተማ ላይ በልዩ ሁኔታ አብረን ሰግደን አብረን እያፈጠርን አብረን እየተጨዋወትን ይሄ የስጋት ቀጠና ሳይሆን የኢንቨስትመንት የመዝናናት የቱሪስት ኤሪያ ማድረግ እንፈልጋለን። ከዚህ በኋላ ይሄ ታሪክ ሆኖ ያበቃል። ለ7 ዓመታት የነበረው ስጋት ቀርፈን በተሰራው ስራ አመራሩ በሰራው ስራ ማህበረሰቡ አግዞ ጸጥታ ኃይሉ ሁሉም አካል ባደረገው ጥረት ዛሬ ይሄው በጋራ መፍጠር ደረጃ ደርሰናል። ይሄ ደግሞ ወደ ኋላ የሚል አይደለም። እስካሁን የነበርንበት ባክሎጉ ሁሉ ሊያካክስ የሚችል የልማትና የመልካም አስተዳደር ስራ መስራት ያስፈልጋል። ይሄንን ለኛ ትልቅ ታሪክ ነው። ይሄ ታሪክ ማንም ላደርገው ብሎ ቢፈልጉ ያገኘው ሳይሆን አጋጣሚኛ እድሉ አግኝተናል። ይሄንን ደግሞ በደንብ ኤክሰርሳይዝ አድርገን በደንብ አጣጥመን ማህበረሰቡ የነበረው አብሮነት አጠናክረው እንዲቀጥል በዚህ አጋጣሚ ጥሬና አቀርባለሁ። እንደ ምስራቅ ጉራጌ ዞን ይሄን የተጀመረውን የሰላም ሰላሙ የማጽናት አብሮነቱ የማጠናከር በልማትና በመልካም አስተዳደር ተሳስቦ በጋራ የማደግ በአብሮ የመኖር ይሄ ልምምዱ የበለጠ አጠናክሮ ለመቀጠል ቁርጠኛ አቋም አለን። የማረቆ ልዩ ወረዳ በኩልም ያለው አመራር በተሻለና በተደራጀ በጥሩ አቋም ላይ ቁመና ላይ ስላለ ነው እዚህ ደረጃ ያደረስ ነው። ይሄ ለማረቆ ልዩ ወረዳ አመራርም ማመስገን ፈልጋለሁ። እንደዚሁም ለክልሉ መንግስትም ይሄን ቁርጠኛ አቋም ይዞ አሁን ወደዚህ ተስፋ ወደሚሰጥ ደረጃ ተስፋ ሰንቆ ሁሉ ማህበረሰብ አመራሩ አንዱ ከሆነ እኛ መቼም አንድ ነን ያለውን ኮንፊርም የሚያደርግ ስራ እየሰራን ስለሆነ እኔ ለሁለቱም ማህበረሰብ ለምስራቅ ጉራጌ ዞን ያሉትም ለማረቆ ልዩ ወረዳ ማህበረሰብ ከዚህ በኋላ ስጋት እንዳይገባቸው እኛ በአንድነት እየሄድን ነው፣ እየተጋገዝን፣ እየተግባባን፣ እየበላን፣ እየጠጣን፣ እየሰራን፣ እየተናበብን እየሄድን ስለሆነ ይሄንን አጠናክረን እንቀጥላለን። ህዝቡ ደግሞ ከጎናችን ቆሞ ይሄንን አብሮነት እንዲያጠናክር ይሄ ደግሞ የማይመቻቸው አካሎች አሉ እዛም እዚህም ይሄንን ጭርስ ይላልወድም የሚሉ በዚህ ቢዝነስ የሚሰሩ በሰው ደም የሚሸቅጡ አካላት ቁም ሊባል ይገባል። እንደ መንግስት ቁርጠኛ አቋም አለ። ማህበረሰቡ ደግሞ ይሄ ሊሸከም አይገባም። ማጋለጥ አለበት፣ መታገል አለበት፣ ከመንግስቱ ጎን መቆም አለበት። ሰላሙን ለአንድ አፍታም አሳልፎ መስጠት ስለሌለበት ይሄ ማህበረሰባችን ወትሮ ወደ ነበረው ተመልሷል። ይህን የበለጠ አጠናክረን እያሰረጽን እንሄዳለንና ይህን ከጎናችን እንዲቆም በዚህ አጋጣሚ ጥሪ ለማቅረብ ወዳለሁ። አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ በሁለቱ ህዝቦች መካከል የጋራ ኢፍጣር መርሃ ግብር ጎን ለጎንም አብሮነታቸውን የትላንት የነበረው እሴቶቻቸውን ማጉላት የሚችሉ ተግባራትን ነው ሲከውኑ የነበሩት። ከሁለቱም ህዝቦች መካከል አጠር ያሉ ቆይታዎችን የሁለቱም የማህበረሰብ ክፍሎች ጋር ትንሽ ቆይታ የምናደርግ ነው የሚሆነው። ከልብ አመሰግናለሁ። እንተዋወቅ። እንዳሻው ግዛው እባላለሁ። የማረቆ ልዩ ወረዳ ብልጽግና ፓርቲ ንዑስ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። መልካም። እንግዲህ በሁለቱ ህዝቦች መካከል በእንደዚህ አይነት መልኩ የአፍጥር መርሃ ግብር እየተካሄደ ይገኛል። ልዩ ትርጉም የሚሰጠው ነውና የሁለቱ ህዝቦችን አንድነትን ይበልጥ ከማጎልበት ረገድ እንደዚሁም ከዚህ ቀደም የነበረውን ነገር ደግሞ የሚሽር እንደመሆኑ መጠን ከማጽናት ረገድ ምንድነው ከማህበረሰቡ የሚጠበቀው? ይሄስ በጋራ የማፍጠሩ ምን ትርጉም ይሰጠዋል? ትርጉሙ እጅግ በጣም ከፍተኛ ነው። ይሄ ሁለቱም ማህበረሰብ የማረቆ ብሔረሰብና የመስቃን ቤተ ጉራጌ ማህበረሰብ ሁለቱም ለዘመናት በአባቶች በአያቶችና ቅድመ አያቶች አብሮ በዚህ መልክ በጋራ ትስስር አብሮ በማፍጠር አብሮ በሰርግ አብሮ በለቅሶ አብሮ ተሳስሮ ሲኖር የነበረ ህዝብ ነው። በባለፉት ጥቂት አመታት ግን በተወሰኑ ሁኔታዎች ግጭት ነበረ። በዚህ ግጭት የተወሰነ በሚፈልገው ልክ ያለ መሆን ጋፖች ነበሩ። ስለዚህ የዚህ የዛሬ የአፍጥር ፕሮግራሙ ፋይዳው አንደኛ ትላንት አብሮ የነበረ ህዝብ ነው። ዛሬም የማይለያይ መሆኑንና አብሮ የነበረውን እሴት ባህሉን፣ አንድነቱን፣ ወንድማማችነቱን ይበልጥ የሚያጠናክርበት ነው። ሌላው የነበሩ ክፍተቶች መሀል ላይ አንዳንድ በዚህ አጋጣሚ ግጭቶችን እንደ ጥሩ አጋጣሚ ተጠቅመው የህዝቦችን አብሮነትና አንድነትን ለማይፈልጉ አካላት ሁሉ እንደ ምርጥ ደውል ነው። ይህ ህዝብ ትላንትም አብሮ የነበረ ነው፣ ዛሬም አብሮ የሚኖርና የትላንቱን ባህሉን ይበልጥ የሚያጠናክርበት ሁኔታና በሌሎች ተገቢ ባልሆነ መንገድ ግጭቱን ወይም አለመግባባቱን ላሉን አላማ ለሚፈልጉ ኃይሎች ጭምር ማስደንገጫም ነው። ብቻ አይደለም፣ አጠቃላይ ቀጠናውን ይበልጥ
ሰላሙንና አንድነቱን ይበልጥ የሚያጎለብት ይበልጥ የሚያጠናክርና ፋይዳው እጅግ የጎላ ነው የሚል እምነት አለኝ። ከልብ አመሰግናለሁ። እንግዲህ ክብራትና ክብራን ከሁለቱም ህዝቦች እየተከታተልን እንዳለ ነው። በተለይ አብሮነቱ በተወሰነ መልኩ የሰላም መደፍረስ በነበረበት ሰዓት ላይ በርካታ ነገሮችን አጥተው ነበረ። ይህ የሰላም መደፍረስ ደግሞ በርካታ ነገሮችን ነው የሚያሳጣው። እነዚህ ሁለቱ ህዝቦች የተዋለዱ የተጋመዱ በታሪክ በእሴትም አብረው የነበሩ ህዝቦች ናቸው። በተወሰነ መልኩ ተፈጥሮ የነበረው ነገር በቀጠናው ላይም ያልተገቡ ነገሮች እንዲፈጸሙ ሁሉ ሲያደርጉ ነበር። በተለይ የልማትና የመልካም አስተዳደር ጥያቄዎችን ሁሉ በአግባቡ መመለስ የማይቻልበት ደረጃ ላይ በተወሰነ መልኩ ሊደርስ የነበረውን ነገር የማዕከላዊ ኢትዮጵያ ክልል መንግስት ከአካባቢው ማህበረሰብ ጋር በጋራ በመሆን በተሰሩ ስራዎች እንግዲህ ፍጹም ሰላም ሆኖ አሁን በአካባቢው ላይ በእንደዚህ አይነት መልኩ ነው ህዝቦቹ እየተገናኙ የሚገኙት። የመጨረሻው እንግዳችን እዚህ አጠገባችን ይገኛሉ። ከልብ አመሰግናለሁ። እንተዋወቅ። ዶክተር መሐመድ ስብራላ እባላለሁ። የምስራቅ መስቃን ወረዳ ዋና አስተዳዳሪ ነኝ። በትላንትናው ዕለት እንግዲህ በእናንተ ወረዳ ላይ እንግዲህ በኢንሴኖ ከተማ የጋራ ፍጥር መርሃ ግብር ተካሂዷል። ዛሬ ደግሞ በቆሼ ከተማ ላይ ነው እየተከናወነ የሚገኘውና ለአብሮነቱ እንደዚህ በየጊዜው መገናኘቱ ምንድነው እንደዚህ አይነት ነገርን ማጠናከሩ አብሮነትን ይበልጥ ለማጎልበት ያለውን ፋይዳ? አዎ ትላንትና በምስራቅ መስቃን ወረዳ ዋና ከተማ ኢንሴኖ ከተማ ላይ የአፍጥር ስነ ስርዓት የማረቆ ሙስሊም ወንድሞቻችንና እንዲሁም ማህበረሰቡ ዛሬ ደግሞ በማረቆ ልዩ ወረዳ በቆሼ ከተማ እንዲሁ የምስራቅ መስቃን ወረዳ የኢንሴኖ ከተማ እና እንዲሁም የዞኑ አመራሮች እንዲሁም ማህበረሰብም በውስጥ የተቀላቀለበት ማለት ነው። ዛሬ ከዚህ በፊት የነበረው ዋናው ትልቁ የማህበረሰቡ ሴት አብሮ መብላት፣ መጠጣት፣ የተለያዩ ሴቶቻችን በጋራ ማሳለፍ ነበርና ክፉም ደጉንም በጋራ የሚያሳልፍ ማህበረሰብ ነው። የሁለቱ ማህበረሰብ በጋብቻ የምንበለው በተለያዩ ማህበራዊ ሁነቶች ሁሉ የሚገናኝ ማህበረሰብ ነውና ያው አሁን ይሄ እንደዚህ አይነት አፍጥር ፕሮግራሞች ይህ ማህበረሰባችን ይበልጥ እንዲተሳሰርና ማህበረሰቡ አብሮ መብላቱን ከዚህ ቀደም የነበረውን እሴቱን አጎልብቶና አሳድጎ የሚሄድበትን ሂደት ያጠናክራል ብዬ አስባለሁ። አሁን እንግዲህ ሁለቱ ህዝቦች ቀደም የነበረውን ነገር ይበልጥ አጠናክረው ነውና አሁን ላይ በጋራም የተለያዩ ሁነቶችን እየከወኑ የሚገኙት። በልማት ከማስተሳሰር ረገድስ ምንድነው እየተሰራ ያለው? በቀጣይስ በሁለቱ ህዝቦች መካከል ያለውን የእርስ በርስ የንግድም የልማት ግንኙነቶች ከማጠናከር ረገድ ማህበረሰቡ ከዚህም በፊት አብሮ የኖረ በየትኛውም አይነት የኢኮኖሚ ዘርፎች ላይ ትስስር ያለው ነው። በንግድ ደረጃ ቡታጅራ ሄዶ በነጻነት ነግዶ ይመጣ ማህበረሰብ ነው። ለመስቃኑ ማህበረሰብ ቆሼ መጥቶ በነጻነት ገበያውን ሰርቶ የሚሄድ እንዲሁም የተለያዩ ገበያዎችን በጋራ የሚገበያይና ያመረቱት ምርትም ከአንዱ ወደ አንዱ በነጻነት የሚሄድበትና ፍሎ የሚያደርግበት የዚህ አይነት ልውውጥ ያለበት ነው። ይሄ ማህበረሰብ በተለየው የምትችለው ማህበረሰብ አይደለም። በተለይ በመሰረተ ልማትም ባውንደሪ የምትሰራለት ስላልሆነ በመሰረተ ልማትም በመንገድም ብንል ሁለቱም የተሳሰሩና ከዚህ ከማረቆ ልዩ ወረዳ አልፈ ስትሄድ ወደ ምስራቅ መስቃን ወረዳ ስትገባ የተገናኙ መንገዶች ናቸው ያሉትና በአጠቃላይ የመሰረተ ልማቱም ሁኔታ ሁለቱ ልዩ ወረዳውና ወረዳው የተሳሰሩና አንድ ላይ ያሉ ናቸው የሚል እምነት ነው ያለኝና ይሄ ማህበረሰቡ እንዲተሳሰርና በጋራ ተሳስቦ እንዲኖር ያደርገዋል የሚል እምነት አለኝ። አሁን እንግዲህ በዓል አለ ከፊት ለፊታችን። ለሁለቱም ህዝቦች እንኳን አደረሳችሁ መልእክትና እንዳጠቃላይ ይህ የተገኘውን ሰላም ማጽናት በሚቻልባቸው ጉዳዮች ዙሪያ የሚያስተላልፉት መልእክት? አው ዛሬ ያለነው በተለይ በሁለቱም እምነቶች ላይ በኦርቶዶክስ እምነት በአብይ ጾም ላይ ነው ያለነውና የሙስሊሙም የረመዳን ወር ላይ ነው ያለነው። ይሄ ወር ደግሞ የተቀደሰ ወር ነው። ስለዚህ በዚህ ወር ላይ ማህበረሰቡ ወደ ፈጣሪው ተመልሶ ቀጣይ የኢድ ሶላት እየደረሰ ነውና ለመላው ሙስሊሙ ለሁለቱም ማህበረሰብ እንኳን ለኢዱ ያደረሳችሁ እያልኩኝ በዚህ ሰናበታለሁ። አመሰግናለሁ። ዶክተር መሐመድ ከልብ አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ በዚህ በማረቆ ልዩ ወረዳ በቆሼ ከተማ ላይ የነበረውን የአፍጥር መርሃ ግብርና የሁለቱ ህዝቦች የጋራ ትስስራቸውን ይበልጥ የሚያጠናክሩበትን መርሃ ግብር ነበር። በሁለቱ አካባቢ ተፈጥሮ የነበረውን ነገር የምስራቅ ጉራጌ ዞንም እንደዚሁም የማረቆ ልዩ ወረዳ ሁለቱ አመራሮች ከህዝቦች ጋር በጋራ በመሆን ነባር እሴቶቻቸውን የግጭት አፈታት እሴቶቻቸውን ተጠቅመው ነው እንግዲህ በዚህ አካባቢ ተፈጥሮ የነበረውን ነገር እልባት እንዲያገኝ ያደረጉት። በሁለቱ አካባቢዎች ላይ ተፈጥሮ በነበረው ነገር በርካታ ነገሮችን ማህበረሰቡ አጥቷል። ለተወሰኑ አመታት እንግዲህ በስፋት የንግድ ልውውጦቹም እንግዲህ በግብርናው መስክም ቢሆን መገኘት የነበረባቸውን ነገሮች የአካባቢው ማህበረሰብ ሳያገኝ ነበር። ሰላሙ ከተረጋገጠለት በኋላ ግን
አጥቶ የነበረውን ነገር መልሶ በሚያገኝበት ሰዓት ላይ የሰላም ትርጉም ምን ያህል እንደሆነ በውል ተገንዝቦ በእንደዚህ አይነት መልኩ እንግዲህ የጋራ የአፍጥር መርሃ ግብሮችን አካሂደዋል። እንደዚህ በአፍጥር መርሃ ግብር ብቻም ሳይሆን በተለያዩ የማህበራዊ ግንኙነቶችም እነኚህ ሁለቱ ህዝቦች ግንኙነታቸውን አጠናክረው የቀጠሉ ህዝቦች ናቸው። ወደፊትም እንግዲህ የነበራቸውን ግንኙነት አጠናክረው መቀጠል የሚያስችሉ የቀደመውን እሴቶቻቸውን ሙሉ ለሙሉ መልሰው ያገኙ ህዝቦች ናቸው። የደቡብ ሬዲዮና ቴሌቪዥን ድርጅት በትላንትናው ዕለት በኢንሴኖ ከተማ በዛሬው ዕለት ደግሞ በቁሼ ከተማ የሁለቱ ህዝቦች የወንድማማች ህዝቦች ትስስራቸውን የሚያጠናክሩበት የሰላም እሴት ግንባታው እንደ ክልል እንደ ሀገርም ምን ያህል ደረጃ እንደደረሰበትና የአብሮነትን ሁነቶችን አጉልቶ የሚያሳይ የጋራ ቤተሰባዊ ግንኙነትን ያጠናከሩበትን መርሃ ግብር ነበር ወደ እናንተ ሲያደርስ የነበረው። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። በቀጣይ የደቡብ ሬዲዮና ቴሌቪዥን ድርጅት ዜና 24 የሚቀጥል ነው የሚሆነው ሐዋሳ ከሚገኘው ዋናው ስቱዲዮ። በእኔ በኩል ከወዲሁ እሰናበታለሁ። መልካም ምሽት።